ማስወገድ አይሁን አጉል ልማድ ቆሻሻ በሶስት መንገድ ልየታን እንልመድ መልሰን እንቀይር ቆሻሻን ወደ ሀብት አንዱ በስባሽ ነው እርጥብ ቆሻሻ የምግብ ተረፈ ምርት ለኮምፖስት የሚውል ለአፈር ለምነት ሌላው ደረቅ ነው ፕላስቲክ ጠርሙስ እና ወረቀት ለመልሶ መጠቀም የሚውል ግብአት ሌላው ደግሞ አደገኛ ዳይፐር ምላጭ መርፌ የመሳሰሉት ባደገኛ ዘርፍ መወገድ ነው ያለበት ስለዚህ ወገኖች ጽዳት ስናጸዳ ቆሻሻ ስናስወግድ በሶስት መንገድ ማስወገድ ይላል ግድ ነዋሪው ተቋምን ቆሻሻን በመለየት በፕሮግራም መሰረት ለሽርክና ማህበሩ መስጠት ነው ያለበት ይህንን መመሪያ በማይተገብሩት 5 ራዲየስ በማያጸዱት በደብ 167 ህዝባር 16 ህጉ መሰረት ነዋሪ 2000 ተቋማት 5000 ቅጣቱን ተራርተን ከቅጣት እንድንድን አካባቢን ጽዱ ቆሻሻን መለየት መቻል ነው ያለብን አመሰግናለሁ መሪ ቃላለች እኛ በጋራ እንበል እኛ አካባቢያችን በማጽዳት ቆሻሻን በመለየት የተሻለ ጤናማ ሀገር እንገንባ አመሰግናለሁ